ዘመናት ሁሉ የእግዚአብሔር ሕዝብ በጉልበቱ መውጣት በማይችልበት አጣብቂኝ ውስጥ ወድቆ ያውቃል። ሕይወቱ መሮት፣ መንገዱ ተዘግቶ፣ ዙሪያው ሁሉ ግራ ገብቶት ያውቃል። ደስ የሚለው ግን የሰው ልጅ አቅሙ ሲደክም፣ መንገዱ ሲጠፋ ብቻውን አቅም ያለው እግዚአብሔር ጣልቃ ይገባል። አሜን ነው። የዛሬ ጠዋት መልእክት በልቤ የተቀመጠውን ሐሳብ አብረን የምንከፋፈለው እግዚአብሔር እጁን ይዘረጋል የሚል እግዚአብሔር እጁን ይዘረጋል ብለዋል። ተናገሩ። ለኔ እግዚአብሔር እጁን ይዘረጋል ብለዋል። ሃሌሉያ። በተደጋጋሚ በዘጸአት መጽሐፍ ከተጠቀሰው ከእግዚአብሔር ሐሳብ አንዱ ታላቁን ክንዴን ይዘረጋለሁ የሚል ነው። እግዚአብሔር ለተለያዩ ነገሮች እጁን ዘርግቷል፣ እንመለከተዋለን። ግን መልእክቱ እንዳይጠፋ እግዚአብሔር እጁን ይዘረጋል ብሎ በአጣብቂኝ ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ ሕይወት የመረራችሁ፣ ከዚህ በኋላ ምን ይጠቅማል ያላችሁ የምስራች ነግራችኋለሁ። እግዚአብሔር እጁን ይዘረጋል። እግዚአብሔር ካሉት አስገራሚ ባህሪያት አንዱ የሰው መላ ሲጠፋ፣ የሰው መንገድ ሲዘጋ እግዚአብሔር ብቻውን እጁን ይዘረጋል። እጁን የሚቋቋም ጉልበት ደግሞ የለም፣ በሰማይ ቢሆን በምድር። አሜን። የመጀመሪያው እግዚአብሔር እጁን የሚዘረጋው በሕዝቡ መከራ ጣልቃ ሊገባና ሊመለክ ስለሚፈልግ እግዚአብሔር እጁን ይዘረጋል። አሜን። ሁላችሁም እንደምታውቁት በዘጸአት መጽሐፍ ላይ የእግዚአብሔር ሕዝብ የእስራኤል ሕዝብ በመከራ ውስጥ ወደቀ። የራሱ ምርጫ ባልሆነው ሁኔታ ነው መከራ ውስጥ የወደቀ። ወደ ግብፅ የወሰዳቸው ማን ነው? እግዚአብሔር ነው አይደለም? ገና እስራኤል የሚባል ስም ሳይጠራ ሳይታወቅ እግዚአብሔር ከአብርሃም ጋር የሆነ ኪዳን ገባ። ዘሪ የራሱ ባልሆነ ምድር ለ400 ዓመታት ምን ይሆናል? ባሪያ ይሆናል ይለዋል። ከዚህ 400 ዓመት ሲያልቅ ጠላቶቻቸውን ያስጨነቁትን ያስገበሩትን ይቀጣቸዋለዋል። አሁን የእግዚአብሔር ቃል እየተፈጸመ መጣ። 400 ዓመታት አለቁ። ፈርዖን ይሄ የእግዚአብሔር ኪዳንና ምስጢር አልገባውም። ሕዝቡን ዕቃ አድርጎ ማስተናገድ ጀመረ፣ መርገጥ ጀመረ። እንደገና ደግሞ በከባድ ሥራ ማስጨነቅ ጀመረ። የተወለዱ ልጆችን አባይ እንዲጣሉ አደረገ። ሴቶች ወልደው በምጥ በጣር ላይ ያሉ ልምድ አዋላጆች አንቀው እንዲገሉ ሁሉ ትእዛዝ አወጣ። ይህ ብቻ አይደለም፣ ሌላ መዓት ስትራቴጂ እየነደፈ ምን ለማድረግ? የሕዝቡን ቁጥር ለመቀነስ፣ ሰው እንዳይሆኑ። ይሄ በዘመኑ ቋንቋ ጄኖሳይድ ይሉታል፣ ዘር የማጥፋት ስትራቴጂ። ሰው ሆነው እንዳይኖሩ፣ መብታቸው እንዳይከበር፣ ወደ ሀገራቸውም እንዳይመለሱ፣ በግብፅም ሕዝብ ሆነው እንዳይኖሩ፣ ባሪያ ብቻ እንዲሆኑ፣ አቅማቸውን ለመዝበር፣ ሕይወታቸውን ለማጥፋት መራራ ሁኔታ ውስጥ አስገባቸው። እግዚአብሔር አየ፣ ታዳጊ እንደሌለ አየ። እስራኤል ራሱን መታደግ እንዳልቻለ እግዚአብሔር አየ። የእግዚአብሔር የትንቢት ጊዜ ደረሰ። ሃሌሉያ! እግዚአብሔር እጁን ዘረጋ። ክብር ሆ በተለይ አሁን ባነበብነው በዘጸአት ምዕራፍ 6 ላይ እንደዚህ የሚል ቃል አለ። አስተውላችሁት ከሆነ ቁጥር 6 ላይ ስለዚህ ለእስራኤል እንዲህ በላቸው ብሎ እግዚአብሔር ለሙሴ ይናገራል። እኔ እግዚአብሔር ነኝ፣ ደስ ይለኛል ያለ። አሜን ነው። እኔ እግዚአብሔር ነኝ። እግዚአብሔር በስልጣኑ በሙሉ አቅሙ ነው የሚናገረው። ይሆን ይፈጸም ይሆን እስቲ ሞክራለሁ፣ እቅዳው ብቻለሁ፣ እስቲ ሁኔታው ይወስናል አይደለም። እግዚአብሔር ነኝ። የምትታመኑት ጌታ፣ የምትዘምሩለት ጌታ፣ ስሙን የምትጠሩት ጌታ ብቻውን አቅም ያለው ጌታ ነው። የገባው ሰው ብቻ አሜን ይበለኝ። አሜን ነው። እኔ እግዚአብሔር ነኝ። ማንም እቅዴን መሻር የማይችለው እግዚአብሔር ነኝ። ተናግሬ የሚፈጽም እግዚአብሔር ነኝ። ሙሉ አቅም ያለኝ እግዚአብሔር ነኝ። ከዚያ ምን አለ? ከግብፃውያን ቀንበር አወጣችኋለሁ። ይሄ ግን ሰው ምን መናገር አይችልም። የግብፃውያን ቀንበር ለ400 ዓመታት የሰነበተ ነው። እግዚአብሔር ግን እኔ ስለሆንኩ ነፃ አወጣችኋለሁ። ከዚያ ምንድን ነው? ለነፍሱ ባሪያ ከመሆን ነፃ አወጣችኋለሁ ይልና በተዘረጋች ክንድና በታላቅ ፍርድ እቤዣችኋለሁ። በተዘረጋች ምን ክንድ? እግዚአብሔር ክንዱን ይዘረጋል። የኔ ክንድ ይዘረጋል አለ። ለማዳን ያላጠረ አቅም ያላነሰው
የዘመናትን ሁሉ እንቆቅልሽ የፈታው ሰማይና ምድር ጠቅሎ የያዘው የኔ እጅ ለሕዝብ ሊዋጋ ይዘረጋል። አሜን። ወገኖች ከእግዚአብሔር እጅ በላይ አስተማማኝ ነገር አላችሁ? ሄሎ አላችሁ ወይ? አዎ። ገንዘብ አያዋጣንም፣ ዘመድ አያዋጣንም፣ ሰዎች አለ ብለው የሚቆጥሯቸው ማለት ነገሮች አያዋጡም። ግን የእግዚአብሔር ክንድ ብቻውን ይዋጋል። ሃሌሉያ። እንደገና እግዚአብሔር እጁን ለኔ ይዘረጋል ብለው አንድ ጊዜ ያላችሁበት የሕይወት ሸለቆ፣ የመከራ ሸለቆ፣ የሐዘን ሸለቆ፣ የሕይወት አስከፊነት፣ የትኛውም ተስፋ አስቆራጭ ሁኔታ ቢሆን እነግራችኋለሁ ከእግዚአብሔር ክንድና ከብርቱ እጅ አይበልጥም። አሜን ነው ወይ? እግዚአብሔር ሲፈቅድ ሲወድ እጁን ሲዘረጋ በፊቱ የሚቆም ጀግና የለም። አሜን ነው ወይ? እጄን ምን አደርጋለሁ? ዘረጋለሁ። በጣም የሚገርማችሁ ነገር በመጽሐፍ ቅዱስ እግዚአብሔር እጅ ብሎ ሲናገር ሰማይና ምድር ጠቅሎ የያዘው የዘላለም አቅሙን ለመናገር ሲፈልግ እጄን እዘረጋለሁ። ሃሌሉያ! እንዴት ይባርካል ይሄ ቃል! እግዚአብሔር እጁን ይዘረጋል። እግዚአብሔር በእኛ ቋንቋ ከቀና ለመግባባት ስለፈለገ እጄን ይላል እንጂ በሌላ አነጋገር አቅሜን፣ ስልጣኔን፣ ጉልበትን፣ ብርታትን ይጠቀመዋል። ሃሌሉያ! በኋላ በዘጸአት መጽሐፍ ስንመለከት የእግዚአብሔር እጅ የተባለው ውሃን ወደ ደም የሚቀይር ይህ የእግዚአብሔር እጅ የተባለው እዛ በየምንጩ በየወንዙ በየውቅያኖስ እንቁራሪት በሙሉ አሰልፎ ወደ ፈርዖን ወደ በኋላዎች ወደ ድስቱ ወደ አልጋ ቤቱን ያሰማራ የእግዚአብሔር ነው። እጄን እዘረጋለሁ። አሜን። ተራራው የሚንቀጠቀጥለት ምድር የሚዘልለት የእግዚአብሔር አቅም ይዘረጋዋለሁ። ዛሬም በሕዝቡ ጭንቅና መከራ ላይ በኢየሱስም የእግዚአብሔር እጅ ይዘርጋ። ዛሬ በደዌያችሁ ፍርድ ባጣችሁበት አልቅሳችሁ በቀበራችሁበት ነገር ላይ ትንሣኤ የሚሰጥ የዘላለም አምላክ እጅ በኢየሱስ ደም የተዘረጋ ይሁን። ሃሌሉያ! ክንዴን እዘረጋለሁ። እናንተ ያላችሁበት የጭቆና ሰቀቀንና ያን ለቅሶ ያን መርዶ ለእኔ ምንም አይደለም። እጄን እዘረጋለሁ አለ። ነፃ የሚያወጣ እጄን ይዘረጋለሁ። ክብር ይሁን። ሃሌሉያ! ስለዚህ አንተ ደካማ፣ አንተ ምስኪን፣ አንተ መግቢያ ያጣ፣ አንተ መውጫ ያጣ፣ ነገር ሁሉ የተቆለፈ የሚመስልልህ አንድ ተስፋ አለ። እርሱም የእግዚአብሔር እጅ ነው። አሜን ነው። አሜን ነው። አዎ፣ የፈለገ ነገር ቢጨልም እግዚአብሔር ወይ እጅ ይዘርጋበል። እየበላ እየጠጣ እየገባ እየወጣ እየተኛ እየተነሳ እግዚአብሔር እጅ ይዘርጋ፣ እጅ ይሸከመን። ሃሌሉያ! እጁ ሲዘረጋ እንፈወሳለን። እጁ ሲዘረጋ ገደል እንሻገራለን። እጁ ሲዘረጋ ማነቆ ይቆራረጣል። እጁ ሲዘረጋ ያልታሰበ ሌሊት ነግቶ ብርሃን ሆኖ ቀን ሆኖ ወገግታ ሆኖ እናልፈዋለን። ክብር ይሁንለት። ሃሌሉያ! ሌላኛው በጣም የሚገርመው እግዚአብሔር እጁን የሚዘረጋበት እግዚአብሔር በትዕቢተኞችና በጨቋኞች ላይ መታወቅ ስለሚፈልግ እጁን ይዘረጋል። አሜን! እግዚአብሔር በትዕቢተኛውና በጨቋኝ ላይ መታወቅ ይፈልጋል። አሜን ነው። በዚህ በዘጸአት መጽሐፍ ላይ በተደጋጋሚ ከተጠቀሱት ሀሳቦች አንዱ እኔ እግዚአብሔር እንደሆን ታውቀኛለህ። አሜን ነው። ስጋ ጨቋኙ ፈርዖን ነው፣ ትዕቢተኛው ፈርዖን ነው። ከኔ ሌላ አምላክ የለም የሚል ፈርዖን ነው። ከፈርዖን በስተኋላ ሌላ አለ እንመለከተዋለን። እግዚአብሔር ግን እጁን ይዘረጋል። አሜን ነው። እንዴት ደስ ይላል! እግዚአብሔር እጁን ይዘረጋል። ስትመለከቱ አሁን በተለይ በዚህ ጉዳይ ላይ ዘጸአት ምዕራፍ 3 ላይ ቁጥር 18-20 መጀመሪያ እናነባለን። ምዕራፍ 3 ቁጥር 18-20 እንደዚህ ነው። የእስራኤል አለቆች ይሰሙሃል አለው እግዚአብሔር። ሙሴ ነው የሚናገረው። አንተና የእስራኤል አለቆች ወደ ግብፅ ንጉሥ ትሄዱና የዕብራውያን አምላክ እግዚአብሔር ተገለጠልን፣ ስለዚህም ወደ ምድረ በዳ የ3 ቀን መንገድ ተጉዘን ለአምላካችን ለእግዚአብሔር መሥዋዕት እንድናቀርብ ፍቀድልን ብላችሁ ትነግሩታላችሁ። የግብፅ ንጉሥ ግን በኃያል ክንድ ካልተገደደ በስተቀር መቼም እንደማይለቃችሁ አውቃለሁ። ስለዚህ እኔ እጅግ ድንቅ የሆኑ ተአምራትን እዚያው በመካከላችሁ በማድረግ ክንዴን ዘርግቼ
ግብፃውያንን እውነታቸዋል። ከዚያም በኋላ እንድትሄዱ ይለቋቸዋል። ክንዴን ምን አደረገ? ዘርግቼ ደስ ይለኛል። ክንዴን ይዘረጋል። በጨቆናችሁ ላይ ክንዴን ይዘረጋል። ባፈናችሁ ላይ ክንዴን ይዘረጋል። በረገጣችሁ ላይ ክንዴን ይዘረጋል። ከእኔ በቀር አምላክ ማን ነው በምለው ላይ እጄን ይዘረጋል። አረ በኢየሱስ ስም እግዚአብሔር እጅ ዛሬም በጨቋኙና በትዕቢተኛው ላይ የተዘረጋ ይሆን። ከእኔ በላይ ከእኔ በቀር ከእጄ በምን ላይ እግዚአብሔር እኔ አምላክ እንዳለው ታውቅ ዘንድ ብሎ እጁን ይዘረጋል። አሜን ነው። ሰዎች በተለያየ ጊዜ በገንዘብ ትንሽ ከፍላሉ፣ በእውቀት ትንሽ ከፍላሉ፣ በስልጣን ትንሽ ከፍላሉ። ከዚያ ለራሳቸው ትንሽ አምላክ ይሆናል። ከዚያ ስግደት ይፈልጋሉ፣ አምልኮ ይፈልጋሉ፣ ጫማቸው ሰው እንዲስምላቸው ይፈልጋሉ። ከዚያ ጭራሽ ትዕቢታቸው ያሳውርና ራሳቸውን ትንሽ አምላክ ያደርጋል። እግዚአብሔር ደግሞ ወደር የሌለው አምላክ እርሱ እንደሆነ ይታወቅ ዘንድ እጁን ይዘረጋል። ሃሌሉያ አሜን ነው። ስለዚህ በፈርዖን ላይ በአገዛዙ ላይ በጭቆናው ላይ እጄን ምን አደርጋለሁ? እዘረጋለሁ። ልቀቅ ትሉታላችሁ፣ አይለቃችሁም። ቸዋል ግን እጄ ይዘረጋል። እጅግ የሚገርመው ነገር በዚህ ክፍል ላይ የምንመለከተው በተለይ ተመልከቱ። ምዕራፍ 5 ላይ ስትመለከቱ የፈርዖን የትዕቢት ጥግ ታነባላችሁ። እንደዚህ ነው የሚለው ምዕራፍ 5 ላይ ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር በምድረ በዳ በዓል እንዲያደርግልኝ ሕዝቤን ልቀቅ ይላል አለ። ፈርዖንም እንድታዘዘውና እስራኤልን እንዲለቅ ለመሆኑ ይህ እግዚአብሔር ማን ነው? ገብቶቻ ይህ እግዚአብሔር ማን ነው? ከዚያ ስምት ነው የሚለው እግዚአብሔርን አላውቅም እስራኤልንም አልለቅም። ማን ነው እግዚአብሔር ብላ ነገር ያልኩ እግዚአብሔር ነው ማለት ነው። እግዚአብሔር በዚህ ጊዜ መታወቅ ፈልጋል። አሜን ነው። ስለዚህ ነው እግዚአብሔር ክንዴን እዘረጋለሁ፣ አይለቃችሁም አውቃለሁ፣ ትዕቢተኛ ነው አውቃለሁ፣ ጨቋኝ ነው አውቃለሁ፣ እጄን ግን ምን አደርጋለሁ? እግዚአብሔር እጁን ይዘረጋል። ምዕራፍ 5:22 ላይ ሙሴ ወደ እግዚአብሔር ተመልሶ አቤቱ ጌታ ሆይ በዚህ ሕዝብ ላይ መከራ ያመጣኸው ለምንድን ነው? የላከኝ ለዚህ ነው። በአንተ ስም እናገር ዘንድ ወደ ፈርዖን ከሄድሁበት ጊዜ ጀምሮ እርሱ በዚህ ሕዝብ ላይ አበሳ አምጥቷል፣ አንተም ሕዝብን ከቶ አልታደግኸውም አለ። ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የማደርገውን ታያለህ፣ ከኃያሉ እጄ የተነሳ እንዲሄዱ ይለቃቸዋል፣ ከኃያሉ እጄ የተነሳ ከአገሩ ያስወጣቸዋል። አሜን ነው። ስለዚህ እንደሚገዳደራቸው አውቃለሁ፣ ግን ኃያሉ እጄ አለ። እስቲ እግዚአብሔር ኃያል እጅ አለ ብለዋል። ከመከራችሁ በላይ የእግዚአብሔር እጅ ኃያል ነው። ካላችሁበት አስከፊ ሁኔታ በላይ የእግዚአብሔር እጅ ኃያል ነው። ከወደቃችሁበት መከራ በላይ የእግዚአብሔር እጅ ኃያል ነው። ከትዕቢተኛው ፉከራና ሽንገላ በላይ የእግዚአብሔር እጅ ኃያል ነው። ከጠንቋዮችና ከአስማተኞች በላይ የእግዚአብሔር እጅ ኃያል ነው። ከደጋሚዎችና ከመዋዕተኞች በላይ የእግዚአብሔር እጅ ኃያል ነው። ክብር ይሁንለት። ይነቅዘን እግዚአብሔር ማነዋል። በዚህ ጊዜ ነው እንግዲህ እግዚአብሔር እንደዚህ አለ። በጣም የሚገርም ነገር ነው። ይሄንን እግዚአብሔር ማን ነው ብሎ በጣም በትዕቢት በተናገረ ጊዜ እግዚአብሔር እኔ ማን እንደሆንኩ አሳያለሁ። እሺ ተመልከቱ። ምዕራፍ ይሄ ሰው ዝም ብሎ አይደለም የሚታበል። ስንመለከተው ፈርዖን ሰው ብቻ ይመስላችኋል፣ ግን ከሱ በስተጀርባ ያለ የአጋንንት ኃይል አለ፣ የአጋንንት መዋቅር አለ። የእግዚአብሔር ሕዝብ ለዚህ ጭቆና እሱ እንዲበቃ ጨካኝ ያደረጉ ነፍሰ ገዳዮች አጋንንቶች አሉ። እግዚአብሔር እያንዳንዱ በግብፅ ምድር ላይ የሚመታቸው ነገሮች ሁሉ ላይ አጋንንታዊ ምስጢር ከበስተኋላ አለ። በኋላ ምዕራፍ 12 ላይ ምን የሚለው የእግዚአብሔር ቃል እግዚአብሔር በግብፅ አማልክት ላይ ፈረደ ይላል። አማልክቶች አሉ፣ ገደብ የሌለ የአማልክት አይነት፣ በወንዝ ላይ ያሉ፣ በተራራ ላይ ያሉ፣ በእርሻ ላይ ያሉ። እዚህ ጋር ፍንጩ ምንድን ነው ካላችሁ ምዕራፍ 7 ምዕራፍ 8 ምዕራፍ 9 ስታነቡ ሙሴ ሄዶ እባብ በትር ስጥል በትሩ ወደ እባብ ሲቀየር ፈርዖን ደግሞ ጠንቋዮችንና አስማተኞችን ይጠራቸዋል። እነሱም አምጥተው የራሳቸውን ብዙ በትሮችን ሲጥሉ ብዙ በትሮች ወዴት ይቀየራሉ? ወደ እባቦች ይቀየራሉ።
ደስ የሚለው ግን የእግዚአብሔር እጅ በላይ ስለሆነ የሙሴ እባብ የጠንቋዮችን እባቦች ምን አደረገ? ጠቅልሎ ዋጣቸው ይላል። ሃሌሉያ ክብር ይሁን። ውሎ ሲያደርግ መጽሐፍ ምንድን ነው የሚለው? ጠንቋዮቹ በሙሴ ፊት መቆም አልቻሉም ይላል። አመናዋ የእግዚአብሔር እጅ እየበረታ ሲሄድ በዘመኑ ያለ ጠንቋይና አስማተኛ እየተሽመደመደ ይሄዳል። አመናዋ ሃሌሉያ። እስቲ ተመልከቱ፣ ምዕራፍ 7 ላይ ሄዳችሁ ስታነቡ እንደዚህ የሚል ቃል እናነባለን። በጣም የሚገርም ነገር ነው። በዚህ ቦታ ላይ ከቁጥር 14 ጀምሬ ያነባለሁ። ከዚያም እግዚአብሔር ሙሴን እንዲህ አለ፣ የፈርዖን ልብ ደነደነ፣ ሕዝቡን ለመልቀቅ አልፈቀደም። ወደ ውኃ በሚሄድበት ጊዜ ማልደህ ወደ ፈርዖን ሂድ፣ እንድታገኘውም በአባይ ጋር ተጠባበቅ። ወደ እባብ ተለውጣ የነበረችውን በትር በእጅህ ያዝ። ከዚያም እንዲህ በል፣ የዕብራውያን አምላክ እግዚአብሔር ሕዝቤን በምድረ በዳ ያመልከኝ ዘንድ እንዴት ልቀቃቸው ብዬ እንዲነግረኝ ላከኝ። አንተ ግን እስካሁን ድረስ እሺ አላለኝ። እግዚአብሔር የሚለው ይህ ነው፣ እኔ እግዚአብሔር እንደሆነ በዚህ ይታወቃል። ሃሌሉያ። በዚህች በእጄ በያዝኋት በትር የአባይ ውኃ እመታለሁ፣ ወደ ደምም ይለወጣል። በአባይ ወንዝ ውስጥ ያለው ዓሣ ይሞታል፣ ወንዙ ይከረፋል፣ ግብፃውያንም ውኃውን መጠጣት አይችልም። አይታችኋል። እግዚአብሔር እዚህ ጋር ምንድን ነው የሚለው? በዚህ ይታወቃል። እግዚአብሔር እጁን ይዘረጋል፣ ይታወቃል። ስለዚህ ፈርዖን ብቻ አይደለም፣ ከበስተኋላው ምንድን ነው ያለው? የአጋንንት መዋቅር አለ። ለምን? የኔና የእናንተ መዳን በእስራኤል የዘር ሐረግ ውስጥ ስለተጠቀሰ በግብፅ ምድረ እስራኤላውያንን አጠፍቶ መሲህ የዓለም አዳኝ እንዳይመጣ ማድረግ ስለሚፈልግ እግዚአብሔር ለበረከት የተናገረውን ሕዝብ ከምድረ ገጽ ማጥፋት ስለሚፈልግ እግዚአብሔር ደግሞ ዓላማው ማይቀለበስ እግዚአብሔር አጀንዳው ማይቀለበስ እግዚአብሔር ሃሌሉያ። ስለዚህ እግዚአብሔር ይሄንን የአጀንዳውን ተቃዋሚ ጉልበቱን እያሽመደመደ ነው። ጌታ ለዘላለም የተባረከ ይሆን። ሲጮህ እግዚአብሔር ይታደጋል። በሏል እንዴ ተናገር። መናገር ቀላል ነገር ይመስላችኋል? የእግዚአብሔር ሰዎች ሲናገሩ የሚፈጸም ነገር አለ። እግዚአብሔር ይታደጋል በሉ። አሜን። እግዚአብሔር እኮ ለነቢዩ ኢሳያስ ምዕራፍ 40 ስታነቡ ጩህ አለ። ምን ልጩ ብሎ ሲናገር ሥጋ ለባሽ ሳር ነው፣ ክብሩም የምድረ በዳ አበባ ነው። ሳሩ ይደርቃል፣ አበባው ይረግፋል። የጌታ ቃል ገና ለዘላለም ይኖራል። አሜን። ጩህ እኮ ነው ማወጅ፣ የእግዚአብሔርን ቃል ማወጅ፣ የእግዚአብሔርን ተስፋ ማወጅ። ዛሬም በኢየሱስም በጠላት ላይ የእግዚአብሔርን እጅ እናውጃለን። ብርቱ ነኝ፣ አለቃ ነኝ፣ ጎበዝ ነኝ፣ ጠቅልዬ ውጣለሁ፣ ምድረ ገጹን አጠፋለሁ በሚል ዘንዶ ላይ የእግዚአብሔርን እጅ እናውጃለን። ሃሌሉያ። ስለዚህ እግዚአብሔር በሙሴ በኩል እንደዚህ ያለው ያው መታወቅ ፈልጋለሁ። በግብፅ ምድር ላይ ድንጋይና ወንዝ አራዊትና ሰው ተሰብስቦ አማልክት በሚመለኩበት ምድር የሰማይና የምድር ንጉሥ ፈጣሪ የሕዝብ ባለቤት የሥልጣን ሁሉ የመጨረሻው ቁንጮ ባለቤት እኔ እንደው መታወቅ ፈልጋለሁ። ወደ አይደለም የምታውቀው እጄን ሲዘረጋ ይታወቃለዋል። ለታላቁ ጌታ ክብር ይሁንልህ። ሃሌሉያ። ስለዚህ በመቀጠል ምን እንደሚለው ምዕራፍ 8 ላይ አሁንም ብትመለከቱ ምዕራፍ 7 ቁጥር 2 ላይ የግብፅ አስማተኞች በድብቅ ጥበባቸው ተመሳሳይ ነገር አደረጉ፣ የፈርዖንን ልብ ደነደነ። ልክ እግዚአብሔር እንደተናገረው ሙሴና አሮንን አልሰማቸውም። ተመልሶም ወደ ቤተ መንግሥቱ ገባ እንጂ ይህን ከቁም ነገር አልቆጠረውም። አያቸው የትዕቢቱን ጫፍ ከቁም ነገር እግዚአብሔር በትር ጥሎ ወደ እባብ ሲቀየር የራሱን አስማተኛ ጠራ፣ በትሮችን አስጣለ፣ ወደ እባቦች ተቀየሩ፣ የሙሴ እባብ ዋጠቻቸው ይላል። ከቁም ነገር አልቆጠረም። አሁን ደግሞ የአባይ ወንዝ በሙሉ ወደ ደም ተቀየረ፣ ከቁም ነገርም አልቆጠረውም ይላል። አስማተኞቹም ተመሳሳይ ነገር አደረጉ። በብርጭቆ ይጨምሩ፣ ውሃው በጣሳ ይጨምሩ፣ እነሱም ወደ ውሃ ቀየሩ። ሕዝቡን ለማሳሳት እኛም እንበልጣለን ለማለት እግዚአብሔር እጁን እየዘረጋ መጣ። አሜን ነው። ያው የሆነ መከራ ካንተ ጋር ስለቆየ የሆነ ችግር ካንተ ጋር ስለሰነበተ አይምሰል። እግዚአብሔር እጁን እየዘረጋ ሲመጣ የገዘፈው የጸናው የበረታው እየቀለጠ ይሄዳል። ሃሌሉያ።
ምዕራፍ 8 ላይ ቁጥር 6 ላይ አሮንም በግብፅ ውኆች ላይ እጁን ዘረጋ፣ ጓጉንቸሮችም ወጥተው ምድሪቱን ሸፈኑ። ሆኖም ግን አስማተኞቹ በድብቅ ጥበባቸው ተመሳሳይ ነገር ሰሩ። እነርሱም በግብፅ ምድር ላይ ጓጉንቸሮች እንዲወጡ አደረጉ። አይታችኋል? እየተገዳደረ ነው። አሁን ማን ከእግዚአብሔር ጋር አጋንንቶች እየተገዳደሩ ነው። እኛ ምን እንችላለን እያሉ እግዚአብሔር እጁን ያሳያል። ሄሎ እግዚአብሔር እጁን ያሳያል። ምዕራፍ 8 አሰለ ፈርዖንም ነገ ይሁን አለው። ሙሴን እንዲህ ብሎ መለሰ፣ እንደ አምላካችን እንደ እግዚአብሔር ያለ ማንም እንደሌለ ታውቅ ዘንድ አንተ እንዳለው ይሆናል። አንተ መተተኛ መጥራት ትችላለህ፣ አስማተኛ መጥራት ትችላለህ፣ መሞከር ትችላለህ። ግን እንደ አምላካችን እንደ እግዚአብሔር ያለ እንደሌለ ታውቅ ዘንድ። አሜን ነው። እግዚአብሔር መታወቅ ይፈልጋል። ሄሎ እግዚአብሔር መታወቅ ይፈልጋል። በምድር ላይ እግዚአብሔር መታወቅ ይፈልጋል። በኃያላን ላይ እግዚአብሔር መታወቅ ይፈልጋል። በትምህርት ጫፍ በደረሱት ላይ እግዚአብሔር መታወቅ ይፈልጋል። በስጋ ለባሽ ትናንትና ተፈጥሮ ነገር የበሰብስ ያለ ዛሬ እስከ ጫፍ በምታበይ ላይ እግዚአብሔር መታወቅ ይፈልጋል። ክብር ይሁን። እንዴት እንደታወቀ ተመልከቱ። ምዕራፍ 8 ላይ ቁጥር 16 ላይ ከዚያም እግዚአብሔር ሙሴን አሮን በትርህን ሰንዝረህ የምድርን ትቢያ ምታ በለው፣ ከዚያም በግብፅ ምድር ላይ ያለው ትቢያ ሁሉ ተናካሽ ትንኝ ይሆናል አለ። እነርሱም እንዲህ አደረጉ። አሮን በትሩን እንደያዘ እጁን ሲዘረጋና የምድሩን ትቢያ ሲመታ በግብፅ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ሆነ። ሰውንም ሆነ እንስሳውን ተናካሽ ትንኝ ወረረ። ነገር ግን አስማተኞቹ በድብቅ ጥበባቸው ተናካሽ ትንኞቹን ለመፍጠር ሲሞክሩ አልቻሉም። ተናካሽ ትንኞቹም ከሰውና ከእንስሳው ላይ አልወረዱም። አስማተኞቹም ፈርዖን ይህ የእግዚአብሔር ጣት ነው፣ ሃሌሉያ፣ ይህ የማን ጣት ነው? የምናገረው እኮ ሰባኪ አይደለም፣ ፓስተር አይደለም፣ ወንጌል አይደለም፣ ሙሴ አይደለም፣ አሮን አይደለም፣ እስራኤል አይደለም። የሚናገረው ማን ነው? የሚናገረው አስማተኛ። እባብ ሲሰራ የቆየ ውሃን ወደ ደም ሲለውጥ የቆየ ከአጋንንት ጋር ሲመካከል የቆየ አሁን የእግዚአብሔር እጅ በርትቶ ኧረ በኢየሱስም ዛሬም በዘመናችን ባሉ አስማተኞች ላይ የእግዚአብሔር እጅ ይክበድ። አመናዋይ አይጥ እየቀለበ እባብ እየቀለበ ገንዘብ ረጫለሁ በሚል በሚፎካከር ወንጌል ላይ በሚገዳደር ጉልበት ላይ የእግዚአብሔር እጅ ይገለጥ። ሃሌሉያ! እንዴት ደስ ይላል! በጣም የሚገርም ነገር ነው። አልቻልም። ጥበባችን አልቋል። አቅማችን አልቋል። መላምታችን አልቋል። ይህ የእግዚአብሔር ጣት ነው፣ ከእኛ የተለየ ነው። ኧረ እግዚአብሔር ይታወቅ። አሜን ነው ወይ? እግዚአብሔር ምን አለ? እታወቃለሁ አለ፣ ክንዴን እዘረጋለሁ አለ፣ ጉልበቴን እገልጣለሁ አለ። አሜን። በሰፈራችሁ ባለ ሟርተኛ በኢየሱስም የእግዚአብሔር እጅ ይዘርጋ። አምልኮ ሊቀበል፣ ስግደት ሊቀበል፣ አክብሮት ሊቀበል ይሄ አሸንክታብ እየሰበሰበ ክታብ እያሰረ ክብር እያሰረ ስገድልኝ በምን ላይ በኢየሱስም የእግዚአብሔር እጅ ይገለጣል። የትውልድን ዓይን እያሳወረ ያለ የትውልድን አእምሮ እየከደነ ባለ መጋረጃ ላይ በኢየሱስም የእግዚአብሔር እጅ ይገለጥ። እጅ ምን አደርጋለሁ? ዘረጋለሁ። እግዚአብሔር እጁን ይዘረጋል፣ ጉልበቱ ይታወቃል። እግዚአብሔር እጁን ይዘረጋል፣ ክብሩ ለሱ ይሆንለታል። እግዚአብሔር እጁን ይዘረጋል፣ ሟርተኛው ግራ ይገባዋል። እግዚአብሔር እጁን ይዘረጋል፣ አስማተኛው መጨበጫ ያጣል። አሜን ነው ወይ? ለዚህ መሰለኝ የጥንት ሰዎች ስላወቁ ለዚህ ብለው ዘመሩ። የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ተነስ ለእኛ ነበር ያታላገውም ኃይል ዛሬ ይንቀሳቀስ ለእኛ። መጸለይ የለብን። ይሄ ግን ያስፈልገናል። አሜን ነው ወይ? በቋጠሮ ላይ እጅ ይዘርጋ፣ በሐዘኔ ላይ እጅ ይዘርጋ፣ በሚገዳደረኝ ላይ እጅ ይዘርጋ፣ በበሽታዬ ላይ እጅ ይዘርጋ፣ በሐዘኔ ላይ እጅ ይዘርጋ። አሜን። ረዓብን የቆራረጠ ዘንዶውን የወጋ ረዓብ ማለት ግብፅ እኮ ነው። ግብፅን የቆራረጠ የፈርዖንን ትዕቢት ያዋረደ ያቀለጥ የእግዚአብሔር ክንዶይ ተነስ። ነቢዩ ኢሳይያስ ስለገባው ነው። ያን ቀይ ባህርን የከፈለ ያን
የፈርዖን ትዕቢት ያቀለጠ ዘንዶውን አውሬውን የቆራረጠ ስል ከፈርዖን በስተጀርባ ያለውን ያንን እባብ ተወዳዳሪውን ተፎካካሪውን የቆራረጠ ያንተ እጅ ይዘርጋ። ክብር ይሁንለት። አንተ ምስኪን ደካማ መግቢያ ያጣ የምትመስል እነግርሃለሁ የምስራች የእግዚአብሔር እጅ በተገፉት አጠገብ ይቆማል። የእግዚአብሔር እጅ በጨለማ ላሉት እያበራ ይሰለፋል። ሃሌሉያ። እግዚአብሔር እጁን ሲዘረጋ አሜን። የመጨረሻ ምን እንደሆነ ተመልከቱ። በፈርዖን ጠንቋዮች ላይ ምዕራፍ 9 ላይ ቁጥር 10 ጀምራችሁ እስከ 11 ታረጉ እንደዚህ የሚል ቃል አለ። ስለዚህ ከምንጃው አመድ ወስደ በፈርዖን ፊት ቆሙ አለ እግዚአብሔር ሙሴና አሮን። ሙሴም ወደ ሰማይ በተነው፣ መግል የያዘ እባጭ በሰዎችና በእንስሳት ላይ ወጣ። በእነርሱና በግብፃውያን ሁሉ ላይ እባጭ ወጥቶ ስለነበረ አስማተኞቹ በሙሴ ፊት መቆም አልቻሉም። ሃሌሉያ። ግንባር ላይ ቁስል፣ ከንፈር ላይ ቁስል ድሮ ሞክረው ነበር። እግዚአብሔር ያው የሰፈሬን ሟርተኛ እየሞከረ የቆየውን መቆሚያ ያሳጠዋል። አሜን ነው ወይ? ክብር እያሰረ ክታብ እያሰረ መድኃኒት ነው እያለ እየቀባጠረ የእግዚአብሔር ክብር በሚሻማ በአውሬው በአጋንንት ጉልበት የሕዝቡን ትኩረት ለመሳብ በሚፈልግ ላይ የእግዚአብሔር ጣት ይዘረጋል። ሃሌሉያ። ቁስል በቁስል አደረገ የእግዚአብሔር እጅ። የእግዚአብሔር ክብር ወስደው ለፈርዖን ሲሰጡ የቆዩትን ሕዝቡ እግዚአብሔር እንዳያመልክ አስረው በቆዩት ላይ በኢየሱስ እባጭና ቁስል የሆነ መነወር መቆም እስከሚያቅታቸው መናገር እስከሚያቅታቸው እግዚአብሔር በቀባቸው በፈርዖንና በአሮን ፊት ሲያናግጡ ነበር። እኛም አቅም አለን፣ እኛም እጅ አለን፣ እኛም ኃይል አለን ሲሉ ነበረ። አሁን ግን የእግዚአብሔር እጅ የበረታ መጣ። በኢየሱስም ዘንድሮ በአጠገቢ በሰፈሬ በተለያየ ሟርትና አስማት ድግምት ሊበረታ ቀንዱን ከፍ በሚያደርግ ላይ የእግዚአብሔር እጅ እየጠነከረ ይምጣ። በሟርት ንግድ እያሳደገ በሟርት ሀብት እየሰበሰበ ሊከብር አምልኮ ሊቀበል ሌሎቹንም ለአውሬው እንዲሰግዱ በሚያዘጋጅ ላይ በኢየሱስም የወንጌል እጅ የበረታ ይምጣ። ሃሌሉያ አሜን ነው ወይ? እስቲ ይሄንን ጮ የእግዚአብሔር እጅ ብርቱ ነው ብሎ አንድ ጊዜ እግዚአብሔር ለሕዝቡ ይዋጋል ብሎ አንድ ጊዜ ሙሴ ይህን ስለተረዳ ነው ፈርዖንና ሰራዊቱን ሁሉ በዛ በቀይ ባህር ከሰጠሙ በኋላ ወጥተው ሲዘምሩ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። አሜን ነው ወይ? እስቲ አንድ ጊዜ በሉ ተዋጊ ነው፣ ስሙ እግዚአብሔር